እኔ ከብዙ በጥቂት እንደዚህ መሰክራለሁ። ስሜ ሰላም አበበ እባላለሁ። የመጣሁት ከወልቃይት ጠገዴ ወረዳ ዳንሻ ቀበሌ 04 ነው የመጣሁት እና አይምሮ በሽተኛ ነው የነበርኩት። አይምሮዬን አላቅም ነበረ። በወንቅሸቱ ቅዱስ ገብርኤል አሁን ጤናዬን አግኝቼ አይምሮዬ ተመልሶልኝ ይገኛል። ለኔ የደረሰ አምላክ ዮሐንስ ለእናንተ የሚድረስላችሁ እና በቃ የኔ ህይወት በቃ ጫካ ጫካ ሂጅ ነው የሚለኝ። መቃብር ለመቃብር በቃ እሱ ነው የሚያስመኘኝ ነበረ። በቃ አይምሮዬን አላውቀው ነበር። በቃ ከመኪና ጎማ ግቢ ይለኝ ነበረ። ብዙ ጊዜ ከመኪና ጎማ ልገባ ነው ብዬ ለመሞት ፈልጌ ልገባ ስል በቃ እንደዚህ እንደማግኘት ወደ ኋላ ይስበኛል። ወደ ኋላ ስቦ ይጥለኛል። ከዛ በቃ ተስፋዬ ሙጥጥ ብሎ በቃ ተስፋ ቆርጬ ከሰው አያስቀርበኝም የነበረ ብቻዬ ሁኜ በቃ ያስለቅሰኛል። ሳይቀር መርዝ አጥቶኛል። ኦሞ ማስጠጥቶኛል። በቃ ይሄ እንደዚህ የሚያደርገኝ ከሰው ሀገር እያለው ነው። በቃ እኔ በፈተና ነበርኩኝ። ራሴን ለማጥፋት ስል በቃ ገመድ ይዤ ጫካ ለጫካ ሄዳለሁ። ራሴን ለማጥፋት ለመታነቅ ማለት ነው። እና በቃ እንደ ማግኘቱ ነው ወደ ኋላ ይስበኛል። ከዛ አባታችን እኔ አላቃቸውም ነበረ። ወንቅሸትም አላቅም። እና በመንፈስ ቅዱስ ይመጡና አይዞሽ ልጄ ይሉና በቃ የሚያለቅሱተይ በቃ እንደዚህ ደም ቅልቅል ያለው በቃ ያለቅሱና አይዞሽ ልጄ አይዞሽልና ያለቅሷል። እኔ እነዚህ መለኩሴ የት ናቸው ማውቃቸው? መተው እንደዛ ሁሌ ይሉኛል። እኔ በቃ መሞት ነው የምፈልግ ስል አለቅሳለሁ። ሳለቅስ እዛ በቃ ቁጭ ብዬ በአካል ቢሆንም አባታችን ይመጡና አይዞሽ ልጄ በቃ ሁሌ አይዞሽ ነው የሚሉ ያለቅሷል። እኔ ሳለቅሳቸው ያለቅሷል። በቃ ራሴን ለማጥፋት የማላደርገው የለኝም ነበረ። ራሴን አላቅም ነበር። በቃ ቤተሰብ ወደ ቤታችን ከመጣም ከሰው ያስቀርበኝም ያስፈራኛል። ከሰው ጋር ሲሆን በቃ ሽንት ያስመጣኛል። በቃ ያስፈራኛል። ወደ ሽብር ነው የሚል እና ቤተሰብ ከመጣ ወደ ቤታችን ሩጬ ነው የሚሄደው። ወይ ባልጋው ስር ገባለሁ። ሰው ሰላም አልልም፣ ያሳፍረኛል። ቀና ብዬ ሰው አላይም። እና በቃ ከሰው ጋር ከተዘነቅሽ ልገልሽ ነው የሚለኝ። በቃ በውስጤ ልክ እንደ ሰው ያወራኛል። ከሰው ጋር የምትዘነቂ ከሆንሽ ልገልሽ ነኝ ይለኛል። አንቺ የማንም አይደለሽም የኔ ነሽ ሲለኝ በቃ እኔ ምን እሱ ተቆጣጥሮኝ ስለሆነ እኔም መሞት ነው የምፈልግ እሱ እንደሚለኝ ነው የሚሄደው። እና በቃ ያስለቅሰኛል፣ ያስጨንቀኛል፣ ኦሞ ማስጠጥቶኛል። በቃ መኪና ለመኪና ነው ዙሪ የሚለኝ። በቃ ከመኪና ጎማ ለመግባት ብዙ ነገር ይፈታተነኛል። እና ሰው አያስቀርበኝም፣ ሰው አያስወድደኝም፣ ሰው ያሳፍረኛል። እና ፊቴም ደግሞ መላልጦኝ ይዞኝ ነበረ። 7 ጊዜ ነው ፊቴ የመለጠኝ። ከዛ ፊቴ በጣም ሲሸት ነበር። ከአንገቴ በበላይ ሰው መሆኔ አይታወቅም፣ አንገቴ በበታች ሰው መሆኔ ይታወቃል። እና ወንቅሸት ስመጣ ጸበሉን በመጠጣት ጸበል በመጠመቅ እምነት በመቀባት ያን ፊቴ የሚመላልጠኝ የነበረ ትቶይ ተፈውሼ አሁን አይምሮዬን አውቄያለሁ። ወንቅሸት ሲያመጡኝ አይምሮዬን ምንም አላውቅም ነበረ። በቃ ሲያጨናንቀኝ ሲለኝ በቃ ሩጭ ነው የሚለኝ። እየጣለ በኃይል ይወስደኝና በቃ እጄ ከብዙ ጊዜ ተመትቻለሁ። እንደዛ ነው የሚያደርገኝ። አሁን ደህና ነኝ። አይምሮዬን አሁን ተስተካክሎልኝ ራሴ ሁኜ እገኛለሁ። እና እህቴ ደግሞ በሰሰንደት ደግሞ ታስራ ነበረሽ። እዛ እንደመጣሽ አሁን ትዳሯን ይዛ ሴት ልጅ ወልዳ ትገኝልኛለሽ። በቃ እሷም ተስፋ አልነበራትም። በቃ ልብሷን ያስቀድዳታል፣ ደፍተሯን ያስቀድዳታል፣ መጽሐፏን ያስቀድዳታል። በቃ ከቤት ውይ ነው የሚያደርጋት። ትምህርት ቤት ስትሄድም እንደዚህ አድርጎ በጭንቅላቷ ነው የሚዘቀዝቃት የነበረ። እና አሁን ደህና ናት። የዚህ ወንቅሸት በመምጣት ድና ተፈውሳ አሁን ትዳሯን ይዛ ትገኝልኛለች። ለኔ የደረሰ አምላክ ዮሐንስ ለእናንተ ይድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልኝ። ስላዳመጣችሁ አመሰግናለሁ።